የሰላም ሚኒስቴር በየደረጃው ማህበረሰብን በማወያየት የሚነሱትን ችግሮች ለመፍታት ጥረቶችን ሲያደርግ ቆይቷል። ችግርን በንግግር የመፍታት ባህል እንዲዳብር የተለያዩ ቅርጾች ያላቸው ውይይቶች ተከናውነዋል። የማህበረሰብ ውይይት፣ የልሂቃን ውይይት፣ ይሄ የልሂቃን ውይይት በመጨረሻም የታሪክ ምሁራን ማህበር ለማቋቋም እድል የሰጠ ነው። በሌላ መልኩ ደግሞ የሲቪል ሰርቫንት ውይይትም እንዲከናወን ተደርጓል። አሁን ለተፈጠረው ሀገራዊ የምክክር ኮሚሽን እንደዚሁ በተለያዩ ደረጃዎች ሲደረጉ ወይም ሲነሱ የነበሩ የውይይት አጀንዳዎችንም እንደመነሻ እንደርሱ የሚሆን ለምክክር ኮሚሽኑ ሰላም ሚኒስቴር አድርሷል።